ፀሐይን የሚወደለ በመሰረቱ እግዚአብሔርን እንድታመሰግኑ ሰማዕቷ ቅድስት አርሴማ የቤተ ክርስቲያን ከ180% የተጠናቀቀው ያችን ነባሯ ቤተ ክርስቲያን በማርጀቷ ሳሯ በማለቁ እንጨቱ ደግሞ በምስጥ በመበላቱ በአስቸኳይ በሰው ላይ አደጋ ሳይደርስ ብፁዕ አቡነ ሕርያቆስ አዲስ አበባ ሀገረ ስብከት ሊቀ ጳጳስ የሆሳዕናና ስልጤ ዞን ሊቀ ጳጳስ የቅዱስ ሲኖዶስ አባል ሄደን ተናግረናቸው እሳቸው የምዕመናን አገልግሎት መጓደል የለበትም ብለው ቤተ መቅደሷን ብቻ ባርኮት እንዲደረግ አድርገው ባርከውልን በዚህ ውስጥ አገልግሎት እየተሰጠ ነው። አሁን ቅድም በተባለው ቀን የሚቀደሰው መጋቢት 6 ቀን የሚቀደሰው በዚህች መቅደስ ውስጥ ነው። በወር አንድ ቀን ማለት ነው። ጠቅላላ አገልግሎቱ ማህሌቱን ቅዳሴውን እዚህ ነው የሚከናወነው። ደስ ይበላችሁ ሁላችሁ። አርሴማ በሳሯ ቤተክርስቲያን ማለት ነው። ቀድሞ በዛች በነበረችበት የሚቀደሰው በወር አንድ ቀን ነው። አሁንም በወር አንድ ቀን ነው በዚህ የሚቀደሰው። የምታዩት የታቦቱ ቃል ማኖሪያ ማለት ነው። እዛች ትንሿ ጎጆ ውስጥ የነበረች መንበር ነች። አሁን የምንጠቀምባት ያው እንደምታዩት ላሜራ ነች። ይሄ ስርዓተ ቤተክርስቲያንን ከቤተክርስቲያኑ ከተሰራው ቤተክርስቲያን ጋር ምክንያቱም አብሮ የማይሄድ ስርዓቱን ያለሟላ ነበረ። እግዚአብሔር ይመስገን። ግን የዚህ ጋር መጎናጸፊያ ለብሶ ቅጣቱን የምታዩት የሰማዕቷ የቅድስት አርሴማ የታቦቷ ማስቀመጫ የቃል ኪዳኑ ታቦት ማኖሪያ መንበር ተብሎ ይጠራል። መጥቷል። ዕዳ ግን አለ። ትከፍላላችሁ። ደስ ይበላችሁ ሁላችሁ። መንበር 780 ሺህ ብር ነው የፈጀው። 400 ሺህ ብር ዕዳ ይቀራል። ሌላው ዕዳ ደግሞ በልጆቿ በአርሴማ ልጆች ተከፍሏል። ደስ ይበላችሁ። ይህንን ዕድል የምሰጠው ለ4 ሰው ብቻ 100 ብር በ4 0 100 ብር ስንት ይሆናል? 5 0 ነው። ለ100 ብር እንጻፈው ወይስ 4 ነው? ስንት ነው? 5 ነው። አንድ ቁጥር በ5 0 ሲቀበል ስንት ይሆናል? ስንት ይሆናል? እንግዲህ እግዚአብሔር ዘግሎ ከሰጣችሁ ላይ ይህንን የምታረጉ ለ4 ሰው ጋር ይያለ የዛ ቦታው ካምፓኒ ማለት ነው። መንበሩ የሚመረጥበት ቦታ አንሱ ዳውን ተቆራዶ ብሩን አልደረሰልን ድረስላቸው ለአገልግሎት እንዳይበቃ አድርገው ከርሰሃ መሩ ማለት ታቦት ማስቀመጫውን ሁሉ ወስደው እዛ ቦታ ስለጠበባቸው ያው ገንዘብ ስታገኙ ገንዘቡ ሲከፍሉ ሁሉ እንሰጣቸዋለን ብለው ጭነን መጣን። ያው እዚህ ተቀምጧል። ሌላ ሳይከፈል መቅደስ ውስጥ አይገባም። በቃቸው ነው። እግዚአብሔር ሁላችሁን ይባርካችሁ። ይህን በረከት ለ4 ሰዎች ጋብዣለሁ። ወንድ ሴት አለብን። ለ4 ሰዎች ጋብዣለሁ። ታቦቷ እመቤታችን ናት። መንበሩ እመቤታችን ናት። ታቦቱ ደግሞ እግዚአብሔር ነው። ማን አልኳችሁ? 10ቱ ቃላት ለተጽሕፈ አጻቢው እግዚአብሔር ቀድሙ ዜናወነ አብ የወጣ እንተ ይእቲ ቀዳሚ ስሙ ለመድኃኒነ ኢየሱስ ክርስቶስ። በዚህ ቃል ሰው ሁሉ ሊንበረከክ፣ በዚህ ቃል ሰው ሁሉ ሊገዛ ግድ ነው። ክብር ምስጋና ይግባው አምላካችን። የቃሉ ማደሪያ እመቤታችን ድንግል ማርያም ናት። ደስ ይበላችሁ ሁላችሁ። ስለዚህ መንበሩ የእመቤታችን ምሳሌ ነው። ታቦቱ በመልአኩም ይሁን በአርሴማም ይሁን የተሰየመው የእግዚአብሔር ምሳሌ ነው። የእግዚአብሔር ቃል ነው። ሁላችሁን ይባርካችሁ ቀድሳችሁ። የሰንበት ንጉሥ እግዚአብሔር ከእናንተ ጋር ይሁን። አንተ ልጄ አንድ በረከት ጋብዛለሁ። አንድ ኩንታል ሲሚንቶ ቀልላ ለዛ ጸበል ይፈሳልሽ። እግዚአብሔር ይመስገን። አንተም አንድ ኩንታል ሲሚንቶ፣ አንተ አንድ ኩንታል ሲሚንቶ፣ አንተ አንድ ኩንታል ሲሚንቶ። ሁላችሁንም 1 2 3 4 5 6 7 8 9 10 11 እናንተ ተዘራ 12 13 14 15 16 17 17 18 አንተ